ዋስቲ ዋስቲ ኧረ ዋስቲ ዋስ ለምን አትይው? አንተ ልጅ ምንድን ነው የሆንከው? ምንድን ነው የሆንከው? ምንድን ነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ? ተናገር እንጂ። እኔ የማውቀውን እውነት ብታውቂ ነው በእጆችሽ አንቀሽ ትገይው ነበር። ማወቅ የሌለብኝ ስላወቅኩ እንዲህ ሆንኩት። ለብቻዬ የምታመመው ለአንቺ ብዬ ነው። ለምንድን ነው ያልሰራው? ግማሹን እንዲሰራልህ ነው እንዴ? ለነገ እኮ ነው ያልከን። ነገ ሙሉን ሰርቼ ያስገባለሁ። ዝም በል። መልሳት መልስልኝ። አውቃለሁ እኮ ነገም ጨርሰህ አትመጣም። እንዴ የነገም በምን አወቅ? ጭራሽ ለእኔ መልስ? ተነስ እናውጣ፣ ተነስ። እንዴ እውነቱን እኮ ነው። አንተ መምህር እንጂ ጠንቋይ አይደለ። ነገ ጨርሶ ያስገባልሃል። ይሄን እናንተም አልሰራችሁም አይደለ? ኧረ ቲቸር ነገ አንድ ያልከን ነገ እናሳያለን። በቃ ዝም በል። ተነስ እናውጣ። ቀጥል። አንተ ተነስ፣ ተነስ። ወዬ እንዴት ነህ? እግዚአብሔር ይባርክ። ሰላም ነው? እግዚአብሔር ይባርክ። ደህና ነው? አዎ ሰላም ነህ? አለን። እንዴት ነው ትምህርቱ? ትምህርት አሪፍ ነው። የመመረቂያ ወረቀታችን እየሰራ ነው። ጎሽ። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ አይደል? በዚህ ዓመትማ ግድ ነው። የግድ ነው። እውነት ነው። ቆየሁባችኋ። የዳሽን ባንክ የተመለቀበል ገብቼ አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘምነዋል። ሱፐር አፓቸውን አውርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ደግሞ የተቀመጠበት ሰዓት አለ። ዛሬ አስተማሪው ሴተኛ አዳሪ ቤት ሲገባ እጅ ከፍንጅ መቅረጽ። እኔ ግን እሱ ነገር ምንም አልተመቸኝም። እና ገሬዳችን ሊበላሽ እናውራው አንድ ላይ ሄደን። እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታውቀውም እንዴ? ይኸውልህ ዲኑ ጋር ከከሰስነው መፍትሄ አለ። ከሰኑስ ከሱ የተሻለኛ የሚያምን ይመስላል። ስማ ለሌሎች አስተማሪዎች አቀሳስሮ ግሬዳችንን ነው የሚያበላሸው። እርግጠኛ ነኝ መቼም በማዕረግ ተመርቀህ ታኮራኛለህ። መመረቅ ደግሞ የግድ እንጂ ሳይረፍድ እኮ ነው እንጂ ስሙ ግን አሁን ቲሸር መቶ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራሟ ዳሌ ስለሚወድ እሷን ይዞ የሚገባ ነው። እረስ ታስጠላ። እሷ ጋር እንኳን አይገባ። ሲጀምር ሴት የሚመርጥ አይመስለኝ። ያገኙን ይዞ ነው የሚገባው። እኔ ግን ስምቼኝ የሚቀርብኝ እንሂድ እባክህ። እባክህ ወዴት ነው የምንሄደው? እንዴ ያለበትን ጉዳይ ሳንይዙ ነው የምንሄደው። ስሞች ኧረ በለው ከዚህ ሁሉ ሰው አልፎ ይዟት የሚገባ ወንድ ተገኘ። አንተ በለው ተነሱ እንሂድ። ተነስ። ወዴት ነው የምንሄደው? የመጣንበትን ጉዳይ ሳንይዝ አንተ እንሂድ ያልኩህ አይደል እንዴ? ና ተነስ። ተነስ።
ዋስ ተገስ እንደም ሲጋራ አስተ ሲጋራ አስተ አይዞሽ ፍሬሽ ነሽ መሰለኝ። በፈጣሪ ምን ነው ሸበላው? አስደነገጥከኝ እኮ። ነው ሾርት ፈልገህ ነው? ወዴት ነው? ምን አይነት ነው? ያስጠላ። ተመስገን። እንዴት አመሻችሁ ልጆች? አባዬ ደህና አመሻችሁ። ምን አገባህ? ምን አገባህ? ምን ሆንክ ልጄ? አንቺ ዝም በይ። ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል አባዬ? ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። እንኳን ተባለ። እሱ ተምሮ ምን አመጣ? አባዬ በሞት ምንድን ነው የነካብኝ? ተነስ፣ መድኃኒቱ አልቆበታል። ተነስ፣ ኧረ በእናትህ ተነስ እና ፈጥነህ ግዛልኝ። ምንድን ነው የሆነው የልጅ? እማዬ ይዛ መድኃኒቱን ይዛ ይመጣል ብለህ ትጠብቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደለ? ይሄ በእናትህ ያው ገብቼ እለዛለሁ። እና አንተ ራስህ ልትጦ ነው እንዴ? ና ተነሳ፣ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። በዳሽን ሱፐር አፕ ነው ማስገባል። ምንድን ነው እሱ? አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ብዙ ሚኒ አፖችን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ለዛች ቶሎ ነዳጅ ለሚጨርሰው መኪና በዚህ አፕ ተጠቅመህ ነዳጅ መቅዳት ትችላለህ። አሁን ቶሎ ንገረኝ፣ ጊዜ የለኝም። በመጨረሻ ባለሽ የሚገባው ነው ያገኘው። ውጣልኝ አንተ ሰይጣን! ሐዘኔን ልዘንበት! ውጣልኝ፣ አታዋርደኝ! ሐዘኔን ልዘንበት! ውጣልኝ! ሩባ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ችግር የለውም። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላላደረስክለት ህይወቱ ማለፉ
እኔን ተጠያቂ ነኝ ብሎ አይቀርበኝ። እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገለኝ። ተጫወቱ። እሺ እንዲሁ አፉ ላይ እንዳለ ልጄ ምን አስቀይሜው ነው? ልጄ ምን አስከፍቼው ነው? አንድ ቀን ባገኘሁት እና ይቅርታ በጠየቅኩት እንዳለ እኮ ነው ሞት የቀደመው። ነው ሾርት ፈልገህ ነው? ለምንድን ነው የምታባቢያት? ማን እንደሆነች አውቀሻል? አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ትራስ ወንድሜ ተሽዬ የወንድሜ ምትክ እኔ ትንሽ ያኔ ቤተሰቦቿ ባገለሏት ሰዓት እኔማ በእህቴ ተስፋ አልቆርጥም ብሎ ባንክ ቤት በየቆጠበ ሳንቲም ከዚህ ከሴተኛ አዳሪነት ህይወት እንድትወጣ ያደረገ ከዛሬም ድረስ ያላስተዋወቃችሁ ከዛ ከምትሰራው ሰያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀህ በዛ ሁኔታ? ምን ያደርጋል? ተሽዬ ሞት ቀደመው። የልጆችን አባት ሞት ቀደመው። አይ ተሽዬ ምን አጨከነብን። ባለማወቅ እርምጃ ተቀደምኩና ያወቅኩ በመሰለኝ ግማሽ እውቀቴ አባቴን፣ ቤተሰቤን እና ራሴን አጣሁ። በግማሽ እውቀት ትዳር ይዘንባል፣ ቤተሰብ ይበተናል። የምንወዳቸው ሰዎች ህልፈት በእጃችን ነው። በግማሽ እውቀት ሀገር ይፈርሳል። እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቅደም።